ክፍሎች ከፍለን መመልከት ይችላል ማለት ነው። ሃይማኖት የሚሰጠውን ጥቅም በሁለት መሰረታዊ ክፍሎች ከፍለናል። የመጀመሪያው ሃይማኖት ለስጋዊ ህይወት የሚሰጠው ጥቅምና ሁለተኛው ደግሞ ሃይማኖት ለመንፈሳዊ ህይወት የሚሰጠው ጥቅም ማለት ነው። ሃይማኖት ለስጋዊ ህይወት የሚሰጠው ጥቅምና ሃይማኖት ለመንፈሳዊ ህይወት የሚሰጠው ጥቅም ነው። በሁለት መሰረታዊ ክፍሎች ከፍለን አይተናል። ምን የሃይማኖት ጥቅም፣ ሃይማኖት ለስጋዊ ህይወት ምን አይነት ጥቅም ይሰጣል ከተባለ መጀመሪያ የምናየው ሃይማኖት ለስጋዊ ህይወት የሚሰጠውን ጥቅም ነው። ሃይማኖት ያለው ሰው በስጋውም ተጠቃሚ ነው ማለት ነው። ሃይማኖት ለስጋዊ ህይወት አስፈላጊና ጠቃሚ መሆኑ የታመነ ነው። እንግዲህ ሃይማኖት ለስጋዊ ህይወት ከሚሰጣቸው ጥቅሞች መካከል የተወሰኑትን እንመለከታለን። የመጀመሪያ ሃይማኖት ሰላምን ይሰጣል። ሃይማኖት ያለው ሰው ሰላም አለው። ሃይማኖት ያለው ሰው በሰላም ይኖራል። ሃይማኖት ያለው ሰው በሰላም ይወጣል ይገባል። ሰላምን ይሰጣል ሲባል ሰላም ከመንፈስ ቅዱስ የሚገኝ ፍጹም የሆነ ውስጣዊ እረፍት ነው። ከምን የሚገኝ? ከመንፈስ ቅዱስ የሚገኝ ፍጹም የሆነ ውስጣዊ እረፍት ነው። ሰው በሃይማኖት ውስጣዊ ሰላሙን ሊያደፈርሱ ከሚችሉ ፈተናዎች ውስጣዊ ሰላሙን ሊያደፈርሱ ከሚችሉ ፈተናዎችና ጭንቀቶች አእምሮውን ከሚያውኩ ነገሮች ሁሉ ይጠበቃል። በምን? በሃይማኖት። ሰው ኃጢአትን ሲሰራ በአእምሮው ፍጹም ሁከት፣ በአእምሮው ራስ በራሱ መጣላት ይጀምራል። በዚህን ጊዜ በንስሐ ወደ እግዚአብሔር ከቀረበ፣ በንስሐ ወደ እግዚአብሔር ከተመለሰ፣ በንስሐ ወደ እግዚአብሔር ከተጸጸተ ምን ያገኛል? ያጣውን ሰላም ያገኛል ማለት ነው። ይህም ለስጋዊ ህይወት መሰረታዊ ጥቅምን ይሰጣል ማለት ነው። ምን? ሃይማኖት። ምክንያቱም ሰው በስጋዊ ህይወቱ ውጤታማ ሊሆን የሚችለው ውስጣዊ ሰላም ሲኖረው ነው። ይህን ውስጣዊ ሰላም ደግሞ ማግኘት የሚችለው ሃይማኖት ሲኖረው ነው። ስለዚህ ሃይማኖት ምን ይሰጣል? ለስጋዊ ጥቅም ሰላምን ይሰጣል። ውስጣዊ ሰላም የሌለው ሰው ዘወትር ከራሱ ጋር ስለሚጋጭና ስለሚጣላ በማንኛውም ቦታ ላይ የተሰጠውን ኃላፊነት የሚወጣበት አቅምና ችሎታ አይኖረውም። ምን ከሌለው? ሃይማኖት ከሌለው። ስለዚህ ውስጣዊ ሰላምን ማግኘት ለስጋዊ ህይወት በጣም አስፈላጊ ነው። እውነተኛውን ሰላም ማግኘት የሚቻለው ደግሞ በሃይማኖት እየኖሩ ሁሉን ማድረግ በሚቻለው በእግዚአብሔር መደገፍ ሲቻል ብቻ። እውነተኛውን ሰላም ማግኘት የሚቻለው ደግሞ በሃይማኖት እየኖሩ ሁሉን ማድረግ በሚቻለው በእግዚአብሔር መደገፍ ሲቻል ብቻ ሰላም ማግኘት ይቻላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን እውነተኛውን ሰላም እንዴት እንደምናገኝ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ምን ይላል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ሰላም አይደለም፣ ልባችሁ አይደንግጥ፣ አትፍሩ ይላል። ስለዚህ እኔም አንዴ ከተሰጠ የማይነፈግ ነው። እኔ የምሰጠው ሰላም አሁን ሰጥቶ አሁን እንደሚቀሙት ዓለም ላይ ያሉ ባለስልጣናት እንደሚሰጡት አይደለም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ነው የሚል ጌታችን ኢየሱስ ክርስቶስ። ልባችሁ አይደንግጥ፣ አትፍሩ የሚል የሚያጸናና ሰላም የእግዚአብሔር ከጌታችን የምናገኘው ሰላም፣ በሃይማኖት የምናገኘው ሰላም። ስለዚህ በማለት ይህን ዓለም የሚሰጠን ሰላም ጥቅም እንደሌለውና ጸንቶ እንደማይቆይ፣ ረዥም ጊዜ እንደማይቆይ ተነግሯል። እርሱ እግዚአብሔር የሚሰጠን ሰላም ግን ዘላለማዊ የሆነ የአእምሮ ረፍት የሚያድልና እስከ መጨረሻው የሚያጸና ነው። ስለዚህ እግዚአብሔርን ደግሞ ማግኘት የሚቻል በየትኛው መንገድ ነው? በሃይማኖት። ሃይማኖት ማለት ወደ እግዚአብሔር የሚያደርስ መንገድ ነውና ወደ መንፈስ ቅዱስ የሚያሳድርብን መንገድ ነውና ለስጋዊ ህይወት የሚሰጠው ጥቅም ሃይማኖት ምን ይሰጣል? ሰላምን ይሰጣል። ሰላምን ይሰጣል። ሃይማኖት ለስጋዊ ሰላም ጥቅም ለስጋዊ ህይወት ምን ይሰጣል ከተባለ፣ ለምን ይጠቅማል ከተባለ ሰላምን ይሰጣል። በሰላም ለመኖር ይረዳል። ሌላው ሃይማኖት ለስጋዊ ህይወት የሚሰጠው ጥቅም መንፈሰ ጠንካራ ያደርጋል። መንፈሰ ጠንካራ ያደርጋል። ሰው በዚህ ዓለም ሲኖር ብዙ አድካሚ የሆኑ አቅምን የሚፈታተኑ ተስፋን የሚያስቆርጡ ነገሮች እንደሚያጋጥሙት የሚዘነጋ ነገር አይደለም። በዚህ ጊዜ ሃይማኖት ያለው ሃይማኖቱም የቀና ሰው በእግዚአብሔር በማመን በትዕግስትና በተስፋ እንዲሁም ፈቃድ እግዚአብሔርን እያስቀደመ በጠንካራ መንፈስ ያጋጠመውን ፈተና ድል ያደርጋል።
ምን ያደርጋል? ሃይማኖት መንፈስ ጠንካራ ያደርጋል። ምን ይላል ቅዱስ ጳውሎስ ለፊልጵስዩስ ምዕመናን ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ። በሃይማኖት ያለ ሰው ኃያሉ እግዚአብሔር ከእርሱ ጋር መሆኑን ስለሚያምን ምንም ያክል ከባድ የሆነ ፈተና ቢያጋጥመውም ያጋጠመውን ፈተና ድል ማድረግ ይችላል። በምን? ሃይማኖት ያለው ሰው መንፈሰ ጠንካራ ይሆናል። ይኸውም የሚሆነው ካጋጠመው ፈተና ይልቅ የሚመለከተው ፈተናውን ካለፈው በኋላ የሚያገኘውን ውጤትና ድል አድራጊነት በመሆኑ ነው። በምን ነው ታዲያ ይሄን ማድረግ የሚችል መሸከም የሚችል ከተባለ በሃይማኖት። ስለዚህ ሃይማኖት ለስጋዊ ሕይወት የሚሰጠው ጥቅም አንደኛ ሰላምን ይሰጣል፣ ሁለተኛ መንፈሰ ጠንካራ ያደርጋል። ነገሮችን ከባዱ ሁሉ ፈተና ተቋቁሞ ቀላል አድርጎ የሚያልፍበትን መንፈስ ጠንካራ የሆነ መንፈስ ያገኛል። ሌላው ደግሞ ሶስተኛ ታማኝና ተወዳጅ ያደርጋል። ሃይማኖት ለስጋዊ ጥቅም የሚሰጠው ለስጋዊ ሕይወት የሚሰጠው ጥቅም ታማኝና ተወዳጅ ያደርጋል። አያችሁ፣ ሃይማኖት ተወዳጅ ያደርጋል። ሃይማኖት ታማኝ ያደርጋል። ለስጋዊ ሕይወት የሚሰጠው ጥቅም ታማኝነት እንዲሁም ተወዳጅነት ለስጋዊ ሕይወት ብሎም ለኑሮ አስፈላጊ ናቸው። ሰው ተወዳጅ ሊሆን ያስፈልገዋል። በስጋዊ ሕይወት ሲኖር ከሰው ጋር እየተዋደደ፣ ከሰው ጋር እየተፋቀረ፣ ከሰው ጋር እየተጋገዘ፣ ለሰው ታማኝ እየሆነ ሰው እያመነው መኖር አለበት። እያመነው ማለት ኃላፊነቱን የሚወጣ መሆኑን፣ ለአደራ የሚበቃ መሆኑን፣ የሰጡትን የሚያስቀምጥ መሆኑን፣ ያወሩትን የሚችል መሆኑን፣ ምስጢር ጠባቂ መሆኑን። ታማኝነት ማለት ይሄ መታመን ማለት ነው። ታማኝና ተወዳጅ ያደርጋል ሃይማኖት። እውነተኛውን ታማኝነትና ተወዳጅነት የምናገኘው በሃይማኖት ስንኖር ብቻ ነው። ሃይማኖት የሌለው ሰው ታማኝ ሊሆን ይችላል። እውነተኛውን ታማኝነትና ተወዳጅነት የምናገኘው በሃይማኖት ስንኖር ብቻ ነው። በሃይማኖት የሚኖር መንፈሳዊ ሰው በሁሉ ነገር በሰው ሁሉ ፊት ይታመናል። ሃይማኖቱ ጠንካራ ከሆነ፣ በሃይማኖቱ የማይደራደር ከሆነ፣ በጣም ትክክለኛው መንገድ ያችን ሃይማኖት መንገድ የተባለችውን ወደ እግዚአብሔር የምታደርሰውን እጅግ መንገድ በደንብ የሚከተል ከሆነ ታማኝ ይሆናል። በሃይማኖት የሚኖር መንፈሳዊ ሰው ሁሉ በሁሉ ነገር ይታመናል። ሰይጣን በክፋት አንዳንዶችን ቢያስነሳበት ይላል እንኳ በፈተናው ስለሚጸና ፈተናውን ሲያልፍ ከፊት ይልቅ የሚበልጥ ታማኝነትና ተወዳጅነትን ያተርፋል። ይህንንም ከያዕቆብ ልጅ ከቅዱስ ዮሴፍ ታሪክ ጠቅሰን ተነጋግረናል ማለት ነው። እና ሃይማኖት ለስጋዊ ሕይወት ምን ጥቅም ይሰጣል? ሰላምን ይሰጣል፣ መንፈሰ ጠንካራ ያደርጋል፣ ታማኝና ተወዳጅ ያደርጋል። ሌላውስ ምን ያደርጋል ከተባለ ሃይማኖት ለስጋዊ ሕይወት የሚሰጠው ጥቅም ትዕግስተኛ ያደርጋል። ትዕግስተኛ ያደርጋል። በሃይማኖት የሚኖር ሰው ሁሉ በሃይማኖት የሚኖር ሰው ሁሉ ነገር በፈቃድ እግዚአብሔር የሚከወን መሆኑን ስለሚያምን በስጋዊ ሕይወት ድንገተኛ ፈተናዎች ቢያጋጥሙት ይታገሳል። ምን ያደርጋል? ሃይማኖት ትዕግስተኛ ያደርጋል። ኢዮብን ስንመለከት ጤናም ቢያጣ፣ ሀብትም ቢያጣ፣ ልጅም ቢያጣ እግዚአብሔር ይመስገን እያለ የኢዮብን ትዕግስት እየተባለ በመጽሐፍ ቅዱስ ውስጥ እንደ ምሳሌ ተቀምጦ ለእኛ ትምህርት ሆኖ ይኖራል ማለት ነው። ስለዚህ ሃይማኖት ምን ያደርጋል ከተባለ ትዕግስተኛ ያደርጋል። በሌላ መልኩ በሃይማኖት የሚኖር ሰው ከሌሎች የሚሰነዘርበትን ፈተናዎች ሁሉ በትዕግስት ይቋቋማል። እንደ አምላካችን ኢየሱስ ክርስቶስ እርሱ እንደተናገረው እንደሱ ቃል ክፉን በመልካም ያሸንፋል እንጂ በክፉ ስለማያሸንፍ ለበቀልም ስለማይነሳሳ ወንጀል ፈጽሞ በስጋው ላይ መከራን አያመጣም። ምን ያለው ሰው? ሃይማኖት ያለው ሰው ትዕግስተኛ ነው። ፈተናዎች ሊመጡበት ይችላሉ። ለመገዳደል የሚያደርሱ ፈተናዎች ሊመጡበት ይችላሉ። ያን በትዕግስት ያልፋል። ነገ የሚያጋጥመውን ከዚህ ፈተና በኋላ የሚያጋጥመውን መልካም ነገር ስለሚያስብ ነገሮችን ክፉን በክፉ ሳይቃወም እና ለክፉ ነገር ሳይነሳሳ ሀሳቡን ወደ ክፉ ነገር ሳይወስድ በመታገዝ ሳይበሳጭ ነገሮችን በማሳለፍ ይኖራል። ምን ያለው ሰው? ሃይማኖት ያለው ሰው። ሃይማኖት ያለው ሰው ትዕግስተኛ ይሆናል ማለት ነው። ሃይማኖት ለስጋዊ ሕይወት የሚሰጠው ጥቅም ትዕግስተኛ ያደርጋል። ሌላው ሃይማኖት ለስጋዊ ሕይወት ምን ጥቅም ይሰጣል ከተባለ ከመከራ ስጋ ያድናል።
ከመከራ ስጋ ያድናል። በሃይማኖት የሚኖር ሰው በስጋ መከራ ቢያደርሱበትም የሚያምነው አምላኩ ከመከራ ይሰውረዋል። እግዚአብሔር ዘላለማዊ ክብርን የሰማዕታትን ክብር ያገኝ ዘንድ ፈቅዶ ካልተወው በቀር እሳቱን ያርቅለታል፣ ሰይፉን ያርቅለታል፣ አራዊቱን ሁሉ ያርቅለታል። የሰማዕታትን ክብር ያገኝ ዘንድ ፈቅዶ ካልተወው በቀር እሳቱንም ቢሆን ቀዝቃዛ ውሃ ያደርግለታል፣ ሰይፉንም ቢሆን ምንም እንደማያደርገው ያደርጋል፣ አራዊቱን ሁሉ ያርቅለታል፣ ምንም እንደማያደርጉት ያደርጋል። እግዚአብሔር ከመከራ ስጋ ያድናል። እነ ዳንኤል በተራቡ አናብስት መካከል በጉድጓድ ውስጥ ተጨምረው በትንቢተ ዳንኤል ምዕራፍ 6 ላይ አንበሳዎቹ ይንከባከቡት ነበር። አንበሳ ሰው አግኝቶ ስጋ አግኝቶ በጉድጓድ ውስጥ በሚኖርበት ምንም እንዳያደርግ እግዚአብሔር አድርጓል። ከመከራ ስጋ ያድናል ሃይማኖት። 3 ደቂቅን ከሚነድ እሳት አድኗቸዋል። በትንቢተ ዳንኤል ምዕራፍ 3 ላይ እሳቱ እየነደደ ወደ እሳት ውስጥ ሲጥሏቸው ቀዝቃዛ ውሃ እንዲሆን አድርጓል። መልአኩን ልኮ ከዛ ከእሳት መካከል አድኗቸዋል። ሶስናን በድንጋይ ተወግራ በእሳት ተቃጥላ ከመሞት አድኗታል በትንቢተ ዳንኤል ምዕራፍ 13 ላይ። ስለዚህ ከመከራ ስጋም ያድናል። ምን? ሃይማኖት። ለስጋዊ ጥቅም የሚሰጠው ለስጋዊ ሕይወት የሚሰጠው ጥቅም ከመከራ ስጋ ያድናል። ሌላው ሃይማኖት ለስጋዊ ሕይወት ምን ይጠቅማል ከተባለ በረከተ ስጋን ያሰጣል። ከመከራ ስጋ ያድናል፣ በረከተ ስጋን ያሰጣል። በሃይማኖት የሚኖር ሰው በረከተ ስጋን ያገኛል። ለስጋዊ ሕይወት የሚሰጠው ጥቅም በረከተ ስጋን ያሰጣል። በሃይማኖት የሚኖር ሰው እግዚአብሔርን በማመኑ በስጋዊ ሕይወቱ ያሉት ነገሮች ሁሉ የተባረኩ ይሆናሉ። በዚህም የሰራው ይሰምርለታል፣ ያቀደው እውን ይሆንለታል፣ የጀመረው ይፈጸምለታል። በአጠቃላይ ሕይወቱ ንብረቱ የእርሱ የሆነው በሙሉ ለበረከት ይሆንለታል። ለምሳሌ አብርሃም አባታችን በሃይማኖት በመኖሩ ተባርኳል። ዘርክን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ተብሎ ተመርቋል፣ ተባርኮበታል። በረከተ ስጋን ያሰጣል። ምን? ሃይማኖት አምኖ ስለተገኘ ታማኝ ሆኖ ስለተገኘ አብርሃም ተባርኳል። በአጠቃላይ በበረከተ ስጋን ያሰጣል። ምን? ሃይማኖት በስጋዊ ሕይወት ውስጥ በረከተ ስጋን ያሰጣል። ሌላው ሃይማኖት ለስጋዊ ሕይወት የሚሰጠው ጥቅም ድህነተ ስጋን ያሰጣል። ድህነተ ስጋን ያሰጣል። ሰው በተለያየ ምክንያት የስጋ ህመም ሊያገኘው ይችላል። ሰው በተለያየ ምክንያት የስጋ ህመም ሊያገኘው ይችላል። በሃይማኖት የሚኖር ከሆነ ግን በእምነቱ ብቻ ፍጹም ፈውስን ሊያገኝ ይችላል። በሃይማኖት የሚኖር ከሆነ ግን በእምነቱ ብቻ ፍጹም ፈውስን ሊያገኝ ይችላል። አምላካችን መድኃኒታችን ኢየሱስ ከተለያየ ደዌ የተለያዩ ሰዎችን አድኗቸዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሃይማኖት ጽናት ከተለያየ ደዌ የተለያየ ሰዎችን አድኗል። ድህነተ ስጋን ያሰጣል። ለምሳሌ ጌታችን ኢየሱስ ክርስቶስ የመቶ አለቃውን ብላቴና ከሞት አድኖታል። በማቴዎስ ወንጌል ምዕራፍ 8 ቁጥር 13 ላይ 12 ዓመት ደም ይፈሳት የነበረችውን ሴት አድኗታል። የልብሱን ጫፍ ዘርፉን ብቻ በመንካት 12 ዓመት ያለማቋረጥ ሲፈስ የነበረው ደሟ ቀጥ ብሎ ቆመላታል። የመቶ አለቃው ብላቴና ከመሞት ጌታችን ኢየሱስ ክርስቶስ ተነች ሲላት ተነሳች ማለት ነው። እና ድህነተ ስጋን ያሰጣል። በተለያየ በሽታ የታመመው ሁሉ ድህነተ ስጋ እንዲያገኝ ያደርጋል። በሃይማኖት የሚኖር ሰው ማለት ነው። በሃይማኖት የሚኖር ሰው። ስለዚህ ይችን 12 ዓመት ደም ይፈሳት የነበረችውን ሴትን እምነትሽ አዳነችሽ ብሏታል። ስለዚህ በሃይማኖት ድህነተ ነፍስ ይገኛል ማለት ነው። ስለዚህ ሃይማኖት ለስጋዊ ሕይወት የሚሰጠው ጥቅም ሰላምን ይሰጣል፣ መንፈሰ ጠንካራ ያደርጋል፣ ታማኝና ተወዳጅ ያደርጋል፣ ከመከራ ትዕግስተኛ ያደርጋል፣ ከመከራ ስጋ ያድናል፣ በረከተ ስጋን ያሰጣል፣ ድህነተ ስጋን ያሰጣል። ይሄ ማለት ሃይማኖት ለስጋዊ ሕይወት የሚሰጠው ጥቅም ነው። እስካሁን የዘረዘርናቸው። ሌላው ሃይማኖት ለነፍስ ወይም ደግሞ ለመንፈሳዊ ሕይወት የሚሰጠው ጥቅም ምንድን ነው? ሃይማኖት
ለነፍስ የሚሰጠው ወይም ለመንፈሳዊ ህይወት የሚሰጠውን ጥቅም